የፕሬዝዳንት ዶናልድ ትራምፕ እና የኢትዮጵያ አዲስ ዲፕሎማሲያዊ ፍጥጫ በሀገራችን የኢኮኖሚ መዋቅር ላይ ትልቅ ለውጥ ያመጡ የሚችሉ የሚኒስትሮች ምክር ቤት ውሳኔዎችን ዝርዝር መረጃ ይዘን ቀርበናል። ጄኔራሉ በትናንትናው ዕለት በሰጡት መግለጫ በትግራይ ክልል ላይ የጦርነት ደመና እያንዣበበ መሆኑን በጥልቀት አስታውቀዋል። ጤና ይስጥልን፣ እንደምን አላችሁ? የኢትዮ ፐልስ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ እያልን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጋብዛችኋለን። አሁን ቀጥታ ወደ ዝርዝር መረጃዎቹ እናልፋለን። መላው ዓለም በትኩረት እየተመለከተው ስላለው የፕሬዝዳንት ዶናልድ ትራምፕ እና የኢትዮጵያ አዲስ ዲፕሎማሲያዊ ፍጥጫ ዝርዝር መረጃዎችን ይዘን ቀርበናል። የዋይት ሃውስ ምንጮች እንደሚጠቁሙት ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ አዲስና ጠንከር ያለ አቋም ይዘው ብቅ ብለዋል። ፕሬዝዳንቱ ባለፈው ሳምንት መጨረሻ ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ በላኩት ደብዳቤ አሜሪካ በአባይ ጉዳይ ላይ ዳግም አደራዳሪ ለመሆን በቁርጠኝነት መነሳቷን አስታውቀዋል። ትራምፕ በደብዳቤያቸው ምንም አይነት ሀገር በአባይ ውሃ ላይ ብቻውን የመወሰንና ጎረቤቶቹን የመጉዳት መብት የለውም ማለታቸው በኢትዮጵያ በኩል ሉዓላዊነታችንን የሚጋፋ ነው የሚል ከፍተኛ ቁጣና ጥርጣሬን ቀስቅሷል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በትላንትናው ዕለት ጥር 12 ቀን በሰጡት ጋዜጣዊ መግለጫ ግድቡ በአሜሪካ ገንዘብ የተገነባ ነው የሚል እጅግ አወዛጋቢ ንግግር ማድረጋቸው ተሰምቷል። ፕሬዝዳንቱ ለግድቡ ግንባታ ማን የገንዘብ ድጋፍ እንዳደረገ ታውቃላችሁ? አሜሪካ ነች የከፈለችው በማለት ተናግረዋል። ትራምፕ ይህንን ውሳኔ አስከፊ ነገር terrible thing ሲሉ የገለጹት ሲሆን ግድቡ የአባይን ውሃ ፍሰት ያቆማል የሚል የተሳሳተ መረጃም ሰንዝረዋል። ኢትዮጵያ ግን ግድቡን የገነባችው በገዛ ዜጎቿ ላብና ገንዘብ መሆኑን በጽኑ እየገለጸች ባለበት በዚህ ወቅት የፕሬዝዳንቱ ንግግር በኢትዮጵያውያን ዘንድ ከፍተኛ ተቃውሞ እያስነሳ ይገኛል። ትራምፕ አክለውም በህዳሴ ግድብ ዙሪያ ያለው አለመግባባት ወደ ከባድ ወታደራዊ ግጭት ሜጀር ሚሊተሪ ኮንፍሊክት እንዳያመራ ስጋታቸውን ገልጸዋል። ፕሬዝዳንቱ አሜሪካ በድርድሩ ላይ በጠንካራ ሁኔታ በመሳተፍ ግብፅና ሱዳን በድርቅ ወቅት አስተማማኝ የውሃ ፍሰት እንዲያገኙ ሀሳብ አቅርበዋል። ከህዳሴ ግድብ ባሻገር ፕሬዝዳንቱ በቀጠናው ስላለው የባህር በር ስምምነትም ያላቸውን አቋም አንጸባርቀዋል። እንደ ዘገባዎች ከሆነ ትራምፕ ለሶማሊላንድ እውቅና የመስጠት ጉዳይን ከህዳሴው ግድብ ድርድር ጋር በማገናኘት የኢትዮጵያን አቋም ለማለስለስ ሊጠቀሙበት እንደሚቻል ይገመታል። ኢትዮጵያ የምታመነጨውን ኃይል ለጎረቤቶቿ በነፃ እንድትሰጥ ወይም እንድትሸጥ የቀረበው ሀሳብም ዋሽንግተን አሁንም በአዲስ አበባ ላይ የጠንካራ ዲፕሎማሲያዊ ጫና ማሳረፊያዋን መሳሪያ ዝግጁ ማድረጓን ያሳያል። ኢትዮጵያ የውሃ ሉዓላዊነቴ ለድርድር አይቀርብም የሚለውን የጠንካራ መርህ በመከተል የአሜሪካን ጫና እንዴት ትመክቶ ይሆን የሚለው ጉዳይ አሁንም አጠያያቂ ነው። ጠቅላይ ሚኒስትር አብይ አህመድ በመሩት 52ኛው መደበኛ ስብሰባ ምክር ቤቱ የሀገሪቱን የኢኮኖሚ ጉዞ በጥልቀት የሚቀይሩ 4 አጀንዳዎች ላይ ተወያይቶ ውሳኔ አሳልፏል። ከነዚህ መካከል ዋነኛው ለበርካታ ዓመታት ሲያገለግል የቆየው የጉምሩክ አዋጅ እንዲሻሻል መወሰኑ ነው። አዲሱ የጉምሩክ አዋጅ ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር እንዲጣጣምና በተለይም በኢትዮጵያ እያደገ የመጣውን የማኑፋክቸሪንግ ኢንዱስትሪ በጠንካራ ሁኔታ ለመደገፍ ታቅዶ የተዘጋጀ ነው። ይሁን እንጂ በዛሬው ዜናችን ትልቁን ስፍራ የሚይዘው ስለ ኢንቨስትመንት ማበረታቻ የወጣው አዲሱ ደንብ ነው። ምክር ቤቱ የኢንቨስትመንት ማበረታቻ የታክስና የጉምሩክ ቀረጥ ነፃ መብትን አስመልክቶ የቀረበለትን ረቂቅ ደንብ በቁርጠኝነት አጽድቋል። ይህ አዲሱ ደንብ ባለሀብቶች የሚያገኙት ማበረታቻ በስራቸው ውጤታማነት ወይም ፐርፎርማንስ ቤዝድ ላይ የተመሰረተ እንዲሆን ያዛል። ይህም ማለት ትልቅ ካፒታል ይዘው ለሚገርቡና ለሀገሪቱ የኢኮኖሚ እድገት ከፍተኛ አስተዋጽኦ ለሚያደርጉ ዘርፎች ቅድሚያ የሚሰጥ ሲሆን የመሬት አጠቃቀምና የካፒታል ስርጭትን በጥንቃቄ የሚቆጣጠር ነው። በተያያዘም የመሬት ስሪት ለውጥን የተመለከተው አዲሱ የቤት ባለቤትነት መብት ለውጭ ዜጎች
ዜጎች መፈቀዱ ከፍተኛ መነጋገሪያ ሆኗል። ምክር ቤቱ ከዚህ ቀደም ባሳለፈው ውሳኔ መሰረት የውጭ አገር ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ወይም የመኖሪያ ቤት ባለቤት እንዲሆኑ የሚፈቅደው አዋጅ ቁጥር 1388/2025 ተግባራዊ መሆን ጀምሯል። ምንም እንኳን መሬት አሁንም የመንግስትና የህዝብ ንብረት ሆኖ ቢቀጥል ለውጭ ባለሀብቶች በሊዝ በያዙት መሬት ላይ የሚገነቡትን ህንፃዎች በባለቤትነት መያዝ መቻላቸው በሀገሪቱ የመሬት ስሪት ታሪክ ውስጥ ታይቶ የማይታወቅ ትልቅ ለውጥ ተደርጎ ተወስቷል። በመጨረሻም ምክር ቤቱ የኢንተርፕረነርሺፕ ልማት ፖሊሲን በጽኑ አጽድቋል። ይህ ፖሊሲ በሀገራችን የፈጠራ ባህልን ለማጎልበትና አዳዲስ ስራ ፈጣሪዎች በጠንካራ የህግ ማዕቀፍ እንዲደገፉ የሚያስችል ነው። ፖሊሲው ከጸደቀበት ከትላንት ጥር 12 2018 ዓ.ም ጀምሮ በስራ ላይ እንዲውል ተወስኗል። እነዚህ ውሳኔዎች ኢትዮጵያ የጀመረችውን የማክሮ ኢኮኖሚ ማሻሻያ ወደ ላቀ ደረጃ እንደሚያሻግሯት የሚጠበቅ ሲሆን የውጭ ቀጥተኛ ኢንቨስትመንት ፍሰቱንም በከፍተኛ ሁኔታ ተብሎ ታምኖባቸዋል። እኛም የውሳኔዎቹን አፈጻጸምና በገበያው ላይ የሚያመጡትን ተጽዕኖ በቅርበት እየተከታተልን የምናደርስ ይሆናል። በሰሜን ኢትዮጵያ በድጋሚ ያንዣበበ ስላለው የጦርነት ደመናና የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ስለሰጡት አስቸኳይ መግለጫ ዝርዝር መረጃዎችን ይዘን ቀርበናል። ጄኔራሉ በትናንትናው ዕለት በሰጡት መግለጫ በትግራይ ክልል ላይ የጦርነት ደመና እያንዣበበ መሆኑን በጥልቀት አስታውቀዋል። ጄኔራሉ በተለይም በጠለምት አካባቢ የተጀመረውን የተፈናቃዮች መመለስ ሂደት የሴራ ውጤት ነው በማለት ውድቅ አድርገዋል። በሰላም ስም የትግራይን ግዛቶች አሳልፈን አንሰጥም ያሉት ጄኔራሉ የፌዴራል መንግስቱ የፕሪቶሪያውን ስምምነት በተሟላ ሁኔታ ተግባራዊ እንዲያደርግ በጠንካራ ቃላት አሳስበዋል። ከፖለቲካዊ መግለጫው ባሻገር በትግራይ ያለው ወታደራዊ ዝግጁት ወደ አዲስ ምዕራፍ መሸጋገሩን የሚጠቁሙ መረጃዎች ወጥተዋል። ጄኔራል ታደሰ ወረደ የክልሉ የጸጥታ ኃይሎች ለማንኛውም አይነት ትንኮሳ በቁርጠኝነት ዝግጁ እንዲሆኑ ጥሪ አቅርበዋል። በተለይም በክልሉ ውስጥ የሚገኙ ጸረ ሰላም ያላቸውን ኃይሎች ለመቆጣጠር የጸጥታ መዋቅሩ ጠንካራ እርምጃ ለመውሰድ በዝግጅት ላይ መሆኑን ገልጸዋል። ይህ መግለጫ የወጣው በምዕራብና በደቡብ ትግራይ አዋሳኝ አካባቢዎች ወታደራዊ እንቅስቃሴዎች በጨመሩበትና የፌዴራል መንግስቱ በክልሉ ጉዳይ ጣልቃ መግባት ፍላጎት እንዳለው በሚነገርበት ወቅት መሆኑ ጉዳዩን እጅግ አሳሳቢ አድርጎታል። ፕሬዚዳንቱ አክለውም የትግራይ ህዝብ ደህንነት እና የግዛት አንድነት ለድርድር የሚቀርብ አለመሆኑን በጽኑ አስምረውበታል። የሰላም አማራጭ ገና አልተዘጋም ቢሉ ለማንኛውም መጥፎ አጋጣሚ ግን ዝግጁ ነን ማለታቸው በክልሉና በፌዴራል መንግስቱ መካከል ያለው ግንኙነት ወደ ከረረ ፍጭት እያመራ መሆኑን በጥልቀት ያሳያሉ። በተለይም የተፈናቃዮች ጉዳይ ሳይፈታ የሚደረግ ማንኛውም እርምጃ በክልሉ ውስጥ የአዲስ ግጭት ሊቀሰቅስ እንደሚችል ጄኔራሉ በጠንካራ ቃላት አስጠንቅቀዋል። በትግራይ ኃይሎች በኩል እየታየ ያለው ይህ ወታደራዊ ዝግጅት እና የቃላት ልውውጥ በሰሜኑ የሀገሪቱ ክፍል የነበረውን አንጻራዊ ሰላም ስጋት ላይ የሚጥል ሆኖ ተገኝቷል። የፕሪቶሪያው ስምምነት አፈጻጸም ላይ የሚታዩ ክፍተቶች እና በግዛት ጥያቄዎች ዙሪያ ያሉ አለመግባባቶች የቀጠናውን ፖለቲካ ወደ አልተገመተ አቅጣጫ እየመሩት ይገኛሉ። እኛም የጄኔራል ታደሰ ወረደ መግለጫን ተከትሎ የሚመጡ ወታደራዊና ፖለቲካዊ ክስተቶችን እየተከታተልን የምናደርስ ይሆናል። ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። እንዲህ ያሉ ወቅታዊና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክና ሰብስክራይብ በማድረግ የኢትዮፐልስ ቤተሰብ ይሁኑ። መረጃው ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። የደውል ምልክቷን በመጫንም ዘውትር ቀዳሚ ይሁኑ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሁላችሁ። ቻው።